እንዴት ናችሁ? ይህ ፊቴ ላይ የምታዩት እንግዲህ አረንጓዴው ነገር አቮካዶ አይደለም፣ ምንድነው? ቀሲል ነው። ቀሲል እንግዲህ በዚህ መልክ ሱፐር ማርኬት አንዳንድ ሱፐር ማርኬት ላይ ይገኛል ማለት ነው። እና እኔ ለምንድነው የጠቀመኝ ቀሲል? ፊቴ በጣም እንትን ነው፣ ወዛም ነው። ያንን ተከትሎ ደግሞ ብጉር ይወጣብኛል ማለት ነው። አብዛኛውን ጊዜ መንገድ በመጓዝበት ጊዜ ወይም ደግሞ ስራ በምሰራበት ጊዜ ምንድነው ፊቴ ላብ እንትን ይላል፣ በጣም ይወጣኛል ማለት ነው። ከዛ ያንን እንትን ተከትሎ ደግሞ ምን ይወጣል ማለት ነው? ብጉር ይወጣል። ከዛ ብጉር ተከትሎ ደግሞ ብጉሩን ለማጥፋት እንደዚህ አንድ ብጉር ከወጣብኝ ዝም ብዬ ያንን ለማጥፋት እንደዚህ በሚጫንበት ጊዜ ማለት ነው ያ ደግሞ እየጠቆረ ይመጣል ማለት ነው። ስለዚህ ያንን ትሪት ለማድረግ ቀሲል ልሞክረው ብዬ ማለት ነው። ይሄንን ቀሲል እንግዲህ እንደምታዩት ይሄን ይመስላል ማለት ነው። ዱቄቱ ያው በደንብ ስለማይታይ ነው። ይሄ ምን ይመስላል? ስለዚህ ይሄንን ቀሲል ምንድነው የማደርገው? ልክ እጄ ላይ አደርግና ማለት ነው። ዱቄቱን እጄ ላይ አደርግና ውሃ አደርግበታለሁ። ከዛ እንደዚህ ስለው ምን ይሰራል ማለት ነው? አረፋ ነገር ይሰራል ማለት ነው። ስለዚህ ያንን ፊቴን ቅብት አደርገዋለሁ። ከተቀባሁት በኋላ ለተወሰነ ደቂቃ ቆየውና እንደዚህ በምልበት ሰዓት ምን ይሆናል ማለት ነው? ያ እየረገፈ ይመጣል ማለት ነው። ቀሲሉ እየረገፈ በሚመጣበት ሰዓት ይሄንን መጨረሻ ላይ ምን አደርገዋለሁ? ለብ ባለ ውሃ ታጠበዋለሁ ማለት ነው። ከዛ ምን አደርጋለሁ? እዚህ ጋር የምታዩት እርድ አለ። ይሄ እርድ የወጡ እርድ ሳይሆን ሱፐር ማርኬት ላይ ነው የምታገኙት። ለቆዳ ትሪትመንት እርድ እንግዲህ ለብጉር ይከላከላል፣ ለማደት ይከላከላል፣ ለብዙ ነገር በጣም ለቆዳ ጠቀሜታ አለው ማለት ነው እርድ። ይሄን እርድ ምን አደርጋለሁ ማለት ነው? ካለ ከማር ጋራ ከሙዝ ጋራ አንድ ላይ ደባልቆ ወይም ደግሞ ሩዝ ካለ የተቀቀለ ሩዝ ከዛም ጋር አድርጎ ይሄንን እርድ መጨረሻ ላይ እቀባዋለሁ ማለት ነው። ከዛ መጨረሻ ታጠበዋለሁ። ያ ሽፍ ያለው ፊቴ ላይ ወይም ደግሞ ያንን ወዙን ላቡን ተከትሎ የመጣው ሊወጣ የነበረው ብጉር ማለት ነው እየከሰመ ይመጣል ማለት እየደረቀ ይመጣል ማለት ነው። አይወጣም ብጉር። እንደዛ አደርጋለሁ። አንድ ሁለተኛው ምንድነው የማደርገው? እንደነገርኳችሁ ፊቴ በጣም ወዛም ነው። ብዙ ጊዜ ብጉር በጣም ያስቸግረኛል ማለት ነው። ምንድነው ሌላ የማደርገው? ቲማቲም እዚህ ጋር አለ። ፊቴን እታጠባለሁ ሙልጭ አድርጌ በሳሙና። በምታጠብበት ሳሙና ከተታጠብኩ በኋላ በነገራችን ላይ የምታጠብበት ሳሙና ይሄ ነው፣ ዲያላ ይባላል። የኦሊቭ ኦይል ወይም ደግሞ የወይራ ዘይት ያለው ማለት ነው። ስለዚህ ይሄን ነው የምጠቀመው ሁልጊዜም። እና በዚህ ከታጠብኩ በኋላ ምን አደርጋለሁ? ይሄን ቲማቲሙ ምን አደርጋለሁ ማለት ነው? ፍንክት አደርግና እንደዚህ እቀባዋለሁ ማለት ነው። ከቀባሁት በኋላ ለተወሰነ ደቂቃ አቆየውና ስታጠብ አንዳንድ ጊዜ እንዲያውም እቀባውና ከደረቀ በኋላ ምን አደርጋለሁ ማለት ነው? እተኛለሁ፣ ዝም ብዬ አድራለሁ ማለት ነው። ማታ ልተኛ ስል እቀባውና ከደረቀ በኋላ እተኛለሁ፣ ልብሴን እንትን እንዳይለው ማለት ነው። ከዛ በማግስቱ ጠዋት ስታጠበው የሚገርመው ያ ኢቭን ብጉር ወጥቶብኝ እንደዚህ በጣም የሚያመም ብጉራት አይደለ እሱ ጠፍቶ ነው የማገኘው። የእውነት ነው የምላችሁ፣ ደርቆ ጠፍቶ አገኘዋለሁ ማለት ነው። ስለዚህ በጣም ቲማቲም እጅግ በጣም በተለይ ይሄ የሀገር ቤቱ ቲማቲም ይሄ ያኛው እንትኑ ሳይሆን እቺ የሀገር ቤቷ ቲማቲም በጣም ውስጧ እንትን ናት ማለት ነው። ለመቀባት በጣም ምቹ ናት ማለት ነው። አንዳንድ ጊዜ ደግሞ በጣም ብጉሩ ከወጣ ምን አደርጋለሁ? እንደዚህ ልጥፍ አደርጋታለሁ ማለት ነው። ቲማቲሞችን እንትንልና እንደዚህ ከቀባሁት በኋላ እቺን ቆዳ ነገሯ ምን አደርጋለሁ ማለት ነው? እዛ ብጉሩ ላይ አደርገዋለሁ። በጣም ነው የሚገርመኝ ቲማቲም። እኔ በጣም ፊቴ እንዳልኳችሁ አሁን ነው እንጂ በጣም ብጉር የበዛበት ነበረ እና ይሄ በጣም የሚገርም ነው። ቲማቲም በተለይ ብጉሩን ለማድረቅ በጣም የሚገርም ትሪትመንት ነው ማለት ነው። እንግዲህ ይሄ እኔ ያለኝ የምጠቀመው ነው። እናንተ የምትጠቀሙት ብጉር እየወጣባችሁ ላብ እያላባችሁ ፊታችሁ ወዛም የሆነ ቆዳችሁ ወዛም የሆነ የምትጠቀሙት ትሪት የምታደርጉበትና ያሻላችሁ ያዳናችሁ ካለ ሸር አድርጉኝ። እኔ እንግዲህ ይሄንን ዛሬ እኔ የምጠቀመው ሸር አድርጌያችኋለሁ ማለት ነው። ሳሙናው በተለይ ይሄንን ሳሙና ተጠቀሙት። ዲያላ ይባላል። ሱፐር ማርኬት ላይ ሱቅልም አለ፣ ፋርማሲ ላይ አለ ማለት ነው። እኔ 90 ብር ነው የገዛሁት እና በጣም ይሄን ነው የምጠቀመው ለብጉሩ። በተለይ ወዛም እንደዚህ ወዝ በሚሆንና ብጉር ላብ በሚያልበው ጊዜ ማለት ነው በጣም ነው ይሄ እንዲደርቅ ብጉሩ እንዳይወጣ እየተከላከለልኝ
ያለ ማለት ነው። እንግዲህ አመሰግናለሁ። በጣም ወዳቸዋለሁ። እናንተም ሸር የምታደርጉኝ በተለይ ሴቶች፣ እኛ ሴቶች በተለይ እንደዛ አይነት ነገር ይከሰታል ማለት ነው። ሸር የምታደርጉኝ ነገር ካለ ሸር አድርጉኝ። እኔ እንግዲህ ይቺ የጠቀመችኝን ነገር ለእናንተ አካፍያለሁ ማለት ነው። አመሰግናለሁ። ባይ ባይ። በጣም ነው የምወዳችሁ።